ያፈሩታል እና የሚያስፈልገውን ያደርጉለታል ብሎ ልጁን ላከ። ልጁን ሲልክ በሩቅ ሆነው አዩና ዝውእቱ ወራሲው አሉ። ወራሹ ይህ ነው፣ ንዑ ንቅትሎ ወንርከብ ርስቶ አሉ። እንግደለውና ርስቱን እናግኝ ተባባሉ። የወይኑ አትክልት ባለቤት ልጁ ይሄ ነው፣ ስለዚህ ርስት የሚገባው ለእሱ ነውና እሱን ገለን ርስቱን እናግኝ ተባባሉ። ይህን ያሉት እነማን ናቸው? እነዚያ ገበሬዎች ተከራዮች ናቸው። የወይን አትክልቱን ፍሬው እስከሚያፈራ ድረስ እንዲጠብቁ እንዲንከባከቡ የታዘዙት ናቸው። ይህን አደረጉበት። ይህንን ተመኝተው በልጁ ላይ ይህን ፈጸሙበት፣ ገደሉት። ከወይኑ አትክልት ውጭ በአፈ አውጥተው ይህን አደረጉበት፣ ፈጸሙበት አለና ይህን የምሳሌ ትምህርት አስተማረና ሲጨርስ እስኪ ተመልከቱ አለ። ይህንን ምሳሌ መስሎ ለሚያስተምራቸው ለተከታዮቹ ነው። እስኪ ይህንን ባደረጉበት ሰዎች ላይ በእነዚያ በገበሬዎች ላይ ያ የወይን አትክልት ባለቤት ምን ያደርጋቸዋል? እስኪ ፍረዱ አለ። ፍርዱን እናንተ ፍረዱ፣ ምን ያደርጋቸዋል እነዚህን ሰዎች ሲላቸው፣ እነዚያ ሰዎችን መልሰው ምን አሉ? ክፉዎችን በክፉ ያጠፋቸዋል። ክፉዎችን በክፉ ያጠፋቸዋል። የወይኑን አትክልትም ፍሬውን በየጊዜው ለሚያስረክቡ ሰዎች ይሰጠዋል፣ ለሚገባቸው ለሌላ ይሰጣቸዋል ብሎ ይህን የምሳሌ ትምህርት ጨረሰና ከዚህ በኋላ ሌላው ትምህርት ይቀጥላል። ዋናው የምሳሌ ትምህርት ይሄ ነው። የተወደዳቸው ምዕመናን፣ እኛ ከዚህ የምሳሌ ትምህርት የምንወስደው ዋናው ጉዳይ ምንድን ነው? ምሳሌው ምንድን ነው? የምሳሌ አገላለጡ ምንድን ነው? ከምሳሌ ትምህርት ምን እንማራለን የሚለውን በአጭሩ ተመልክተን እንጨርሳለን ትምህርታችንን። በመጀመሪያ በዚህ የምሳሌ ትምህርት ላይ 4 እስከ 5 የሚደርሱ አካላት አለው። የመጀመሪያው የወይኑ ባለቤት ነው። የምኑ ባለቤት? የወይኑ አትክልት ባለቤት ወይኑን ሊቆጣጠር የሚችል የወይኑ አትክልት ባለቤት የሆነ አካል አለ። የአካል ማን ነው? ይህ እንግዲህ የምሳሌ ትምህርት ነው ብያቸዋለሁ። ወይኑን የሰጠ፣ ወይኑን አከራይቶ የሄደ፣ የወይኑ ቦታውን የሰጠ እግዚአብሔር ነው። በእሱ ነው የሚመስል፣ እሱ ነው ምሳሌው። ወልደ እግዚአብሔር ራሱ የወይን ባለቤት ነው። በሌላ ቦታ አነ ውእቱ ጉንደ ወይን ወአንትሙ አዕጾቂሁ፣ እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ ብሎ ራሱን በወይን ግንድ መስሎ ያስተምራል። እዚህ ጋር ግን ወይን የተባለው ሌላ ነው ምሳሌው። ሁሉም በየቦታው በየአገባቡ ይተረጎማልና የወይኑን ቦታ የሰጠ እግዚአብሔር ነው። ወይን የተባለው ደግሞ ሕጉ ነው፣ ትእዛዙ ነው፣ የእሱ ፈቃድ ነው። ሕጉን ትእዛዙን የሰጣቸው እነዚያ ገበሬዎች የተባሉ ደግሞ ሕጉን ሊጠብቁ ትእዛዙን ሊፈጽሙ የሚገባቸው የሚገባን በአጠቃላይ እኛ የሰው ልጆች ነን፣ የአዳም ልጆች ነን። እነዚያ ገበሬዎች ሕጉን ከተቀበሉ በኋላ መልእክተኞቹን እንደደበደቡ እንደገደሉ የዚያ የወይን ባለቤት መልእክተኞች የተባሉት ደግሞ ቅዱሳን ነቢያት፣ ቅዱሳን ሐዋርያት ናቸው። ቅዱሳን ሐዋርያት ሁለተኛ የተላኩትም እነሱ ናቸው። በመጨረሻ የተላከው ልጅ የተባለው ደግሞ አንድያ ልጁ የእግዚአብሔር አብ ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። እነዚህ ናቸው 5 አካላት ናቸው በዚህ ምሳሌ ውስጥ ያሉት። የመጀመሪያው የወይኑ ባለቤት እግዚአብሔር ነው። ወይኑ ሕጉ ነው። ገበሬዎቹ ደግሞ ቅዱሳን ነቢያት፣ ቅዱሳን ሐዋርያት ናቸው። መልእክተኞቹ ገበሬዎቹ እኛ ሁላችን የሰው ልጆች ሕጉ የተሰጠነን። እነዚያ የወይኑ ባለቤት መልእክተኞች የተባሉት ደግሞ ቅዱሳን ነቢያት፣ ቅዱሳን ሐዋርያት ናቸው። የመጨረሻው ደግሞ መልእክተኛ ልጅ የተባለው ደግሞ የወይኑ ባለቤት ልጅ የተባለው ደግሞ የማን ልጅ ነው? የእግዚአብሔር አብ ልጅ መድኃኔዓለም ኢየሱስ ክርስቶስ ነው።
ታዲያ ምንድን ነው? እግዚአብሔር ሕጉን ለማን ነው የሰጠው? ሕጉን የሰጠው ለሁላችንም ነው። ሕግ የተሰጠው ለሰው ልጆች ነው። በብሉይ ኪዳን ለነበሩት ለእስራኤል ዘሥጋ ሕጉ ሰጥቷል። ብሉይ ኪዳንን ኦሪትን የሰጠው ለነሱ ነው እንዲጠብቁት። ብትጠብቁ እጠብቃችኋለሁ ብሎ ቃል ኪዳን እየገባ እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ፣ የምድርን በረከት ትበላላችሁ እያለ በረከቱን እያበላቸው ማርና ወተት ወደምታፈሰው ምድር አስገባችኋለሁ ብሎ ወደ ማለላቸው ቦታ አስገብቷቸው ቃል ኪዳኑን የሚጠብቅ አምላክ ስለሆነ ሲበድሉ ሲያጠፉ ከሕጉ ከትእዛዙ ሲወጡ ደግሞ ይቀጣቸው ነበር። በስደት ይቀጣቸዋል። ጠላት እየተነሳ ያጠፋቸዋል፣ ይገላቸዋል፣ ድል ያደርጋቸው ነበር። ይቀጣሉ። ብትጠብቁ እጠብቃቸዋለሁ ብሎ ቃል ኪዳን ስለሰጣቸው እነሱ ሕግ ተሰጥቷቸዋል። ሕጉን የጠበቁት ተጠቅመዋል፣ ያልጠበቁት ደግሞ ተጎድተዋል። ግን በአብዛኛው ደግሞ መናገር ልማድ ነውና ቅዱሳን ነቢያት ወደ እነሱ ሲላኩ ብዙዎቹ ቅዱሳን ነቢያት እየደበደቡ የሚሰጧቸውን የሚነግሯቸውን የተላኩበትን መልእክት ሲናገሩ አንቀበልም እያሉ ብዙ ነቢያትን አሳደዋል። የገደሉት አለ። በዚህ በምሳሌው ትምህርት እንዳየነው የገደሉት አለ፣ የደበደቡት አለ፣ የተለያየ ግፍ የፈጸሙበት አለ። እነሱ ናቸው ቅዱሳን ነቢያት። እነዚያ ገበሬዎች መልእክተኞቹን እንደደበደቧቸው ቅዱሳን ነቢያትም በዘመናቸው የእግዚአብሔርን መልእክት ይዘው ሲመጡ ትንቢቱን ሲናገሩ ከእግዚአብሔር የሆኑትን ሁሉ ሲደበድቧቸው ነበሩ። ይሄ ነው ምሳሌው። በአዲስ ኪዳን ደግሞ ስንመጣ ቅዱሳን ሐዋርያት ናቸው። ወንጌልን ያስተማሩ፣ ወንጌልን የሰበኩ፣ ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን ያስተማሩ የሰበኩ፣ ወደ ዓለም ሂዱ አስተምሩ ተብለው ዓለምን የለወጡ ቅዱሳን ሐዋርያት ዋጋ ከፍለዋል፣ ሰማዕትነት ተቀብለዋል። አሁን ነገ የምናከብራቸው ቅዱሳን ብርሃናት ዓለም አሉ። እነሱ የተቀበሉትን መከራ ስናስብ በእውነት ከባድ ነው። ስለዚህ እነዚህ ገበሬዎች የዚያን አይነት ግፍ የፈጸሙባቸው ቅዱሳን ነቢያትና ቅዱሳን ሐዋርያትን ማሳደዳቸው፣ መደብደባቸው፣ ለዚህ ሁሉ መከራ ያደረሱባቸው እነሱ መሆኑን ሲነግረን ነው ወንጌሉ። በዚሁ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ምን ይላል? መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረው ትምህርት ኢየሩሳሌም ኢየሩሳሌም እንተ ትቀትሎሙ ለነቢያት ወትወግሮሙ ለሐዋርያት ይላል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትወግር የምታሳድድ፣ ሐዋርያትንም የምትገድል ይልና ልጆችሽን ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ እኔም ልጆችሽን ልሰበስብ ወደድኩ፣ ግን እምቢ አላችሁ፣ እምቢ አልሽ እያለ ስለ ኢየሩሳሌም ይናገራል። መድኃኒታችን ኢየሱስ ክርስቶስ ስለ ኢየሩሳሌም በኢየሩሳሌም ስላሉ ሕዝቦች ማለት ነው፣ ሕጉን ስላልጠበቁት ይናገራል። እና በመጨረሻ ያ የተላከው ልጅ መድኃኒታችን ኢየሱስ ክርስቶስ ነው። እሱም ደግሞ እንግደለው አሉ ብለው ከወይኑ አፋ አውጥተው ከወይኑ አትክልት ቦታ አውጥተው በግፍ እንደገደሉት መድኃኒታችን ኢየሱስ ክርስቶስንም ካህናት፣ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ለሞት የሚበቃ ፍርድ እንደፈረዱበት ይሄ ምሳሌ ነው። ዛሬ ወንጌሉ ያስተማረን ከወንጌሉ የተማርነው ይህንን ነው ባጭሩ። ስለዚህ እኛስ የዚህ ሕግ ጠባቂዎች ነን ወይ? ሕጉ ዛሬም ተሰጥቶናል። የእግዚአብሔር ሕግ ዛሬም አለ። ቤተክርስቲያን የምታስተምረን ሕጉን የመድኃኒታችን ኢየሱስ ክርስቶስን ሕግ ነው። እሱን ጠብቀነዋል ወይ ነው ወይስ እንደዚህ እንደ ገበሬዎች ወደኛ የተላኩትን መልእክተኞች እየተቃወምን ነው ወይ? ቤተክርስቲያን እንሰማታለን ወይ? ይህን ቃል የሚያስተምሩንን እንሰማቸዋለን ወይ ነው? የእግዚአብሔርን ቃል የሚነግሩንን የነገሩንን ቅዱሳን ሐዋርያትን አባቶቻችን ሰምተናቸዋል ወይ? እግዚአብሔርን ሰምተነዋል ወይ?
ልባችንን አላደነደንም ወይ? ወንጌሉ ያን ጊዜ የተጻፈ ያን ጊዜ የተሰበከ ወይም የተሰጠ ትምህርት ሊሆን ይችላል። እስከ ዓለም ፍጻሜ ድረስ ግን ለሚነሱ ክርስቲያኖች ሁሉ የሚሰበክ የሚነገር ትምህርት ነው። ስለዚህ ሕጉ የተሰጠን በወይን የተመሰለው በወይን አትክልት የተመሰለው ሕግ ለሁላችን የተሰጠ ሕግ ነው። ክርስቲያኖች ዛሬም ዘወትርም እስከ ዘላለም ድረስ እስከ ሕይወታችን እቅታ ድረስ ልንፈጽመው የሚገባን ሕግ። ያን ሕግ መፈጸም ያልቻሉ ሰዎች፣ እነዚያ ገበሬዎች ወይም የሚጠበቅባቸውን ያላደረጉ ሰዎች እነዚያን መልእክተኞች እንዴት እንዳሰቃዩቸው ተመልከቱ። ዛሬ ሕግ አንጠብቅም የሚሉ ሰዎች እንደዚህ ናቸው። አንጾምም የሚሉ ሰዎች፣ አናስቀድስም የሚሉ ሰዎች፣ አንጸልይም የሚሉ ሰዎች፣ ንስሐ አንገባም የሚሉ ሰዎች እንደዚህ ናቸው። ያሰቃያሉ፣ ያስቸግራሉ፣ አይታዘዙም። አመፀኞች ነው የሚሆኑት። እግዚአብሔር ከአመፅ ይጠብቀን ይሰውረን። የወንጌሉ ቃል ዘወትር የሚነበብልን በምሳሌ የሚነገረን እኛ እንድንማርበት እንድንመከርበት ሕጉን ጠብቀን እንደ ሕጉ እንድንኖርበት ነውና ሕጉ ጠብቀን እንድንኖር እግዚአብሔር አምላካችን በቸርነቱ ይርዳን። ሰሚዎች ብቻ አንሁን። ምሳሌው ለእኛ ነው። ሕጉን እንድንጠብቅ በወይን የተመሰለ ሕጉን ጠብቀን እግዚአብሔር የሚሰጠንን ክብሩን እንድንወርስ ያስፈልጋልና ቅድስት ቤተ ክርስቲያን ዕለት ዕለት የሚታስተምረን እሱን ነውና እሱን ሰምተን በሕይወት እንድንቆይ እንድንኖር የሕይወት ባለቤት እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። የመከረን ያስተማረን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።